ሄይ ጋይስ እንኳን አደረሳችሁ። አይኖ በጣም ጠፍቻለሁ። በዓሉን እንዴት እንዳሳለፍኩት ላሳያችሁ። መጀመሪያ ቲክቶክ ነው የሰራሁት። ጠዋት ተነሳው ቤተክርስቲያን ከመሄድ በፊት ከጓደኞቼ ጋር ቲክቶክ ሰራን። ከዛ ወደ ቤተክርስቲያን ሄድን። ቅዝቃዜውን ግን ልነግራችሁ አልችልም። እግዚአብሔር ይመስገን ደግነቱ ወዲያው ታክሲ ያገኘን ሄድን። እንዴት እንደጓጓው እዛ እስከምደርስ ድረስ ምክንያቱም በጣም አርፍደን ነበር። እዚህ ጉድ ስንል ቆይተን ነበርና እዛ ለመድረስ በጣም ጓጉቼ ነበር። ፕሮግራም ምናምን እንዳያመልጠኝ። በዚህ ቀን ፈቅዶና ወዶ ልደቱን በቤቱ እንዳከብር ስላደረገኝ ስለፈቀደልኝ በጣም ነው ያመሰገንኩት። በጣም ነው ደስ ያለኝ። በጣም አሪፍ ጊዜ ነበረ። እነዚህን የመሳሰሉ ፎቶዎች ተነሳሳን። አያማምሩ እና ምግባችንን አቅርበን መመገብ ጀመርን። ለመጀመሪያ ጊዜ ነው በስደት ህይወት ቤት ውስጥ በዓልን ሳከብር። አይ ሆፕ ወዷለሁ ብዬ ተስፋ አደርጋለሁ። ስራ ተከፋፈልን። እኔ ጠረጴዛውን ሴት ማድረግ ጀመርኩኝ። አንዷ ወጥ ስታሞቅ፣ አንዷ እቃ ስታጥብ፣ አንዷ ቤት እያጸዳች ነበር። እንደዚህ ስራ ተከፋፈልን። ምሳ ሰዓት ደረሰ። ፎቶ ተነሳሳን። ከዛ የበላንበትን አነሳሳን። ከዛ ወደ ቡና ዝግጅት ነው መሄድ ያለብን። ኬክ ጋግረን ነበረ፣ ድፎ ጋግረን ነበረ፣ ክሬም ኬክም ማዘጋጅተን ነበረ። ያበደ እንደዚህ በአማረ መልኩ አቀራርቤ ቡና ማፍላት ገባው። በጣም አያምርም ዲኮሩ ምናምን። በዛው እየሳቅኩ እየተጫወትኩኝ ነበረ። ወጡንም ኬኩንም እነሱ ስላዘገጃጁት ቡና ማፍላት የኔ ነበረ። ታላቅም ስለሆንኩኝ ይኸው አፈላው ቡና አሸተትኳቸው። በጣም ባለሙያ ነኝ። ባይዘዌ ጀበና ስለሌለኝ ይኸው በበራድ ነው ማፈላው። ሆፕ ፉሊ ግን በቅርቡ ጀበና እንደምገዛ አምናለሁ። ጎብዛለሁ። ወንድሜም ዳቦውን ባረከልንና ሰጠን። እናም እንደዚህ በሚያምር መልኩ ፏ ብለን ደስ ብሎን አሳለፍን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላቭ ዩ ጋይስ።